ኑ ዛሬ ልንገራችሁ እነማን ተመልክቼ ዩቲዩብ እንደከፈትኩ። እስከ መጨረሻው ይህን ቪዲዮ ተከታተሉት፣ ላይክ በማድረግ ጀምሩት። ኑ ልንገራችሁ ዛሬውን 2 አመት ሞላኝ። እውነቴን ነው የምላችሁ። ስልክ ይዤ ነው የመጣሁት ከሀገሬ። አጠገቤ ዋይፋይ አለ። ከመዳም ማገኘው ትንሽ እረፍት አለኝ። አረብ ሀገር ነው የምሰራው። ይሄ ሁሉ በ2 አመት ውስጥ ግን ምንም ፋይዳ የለም። ብልጦቹ አረብ ሀገር የሚሰሩት እኛን የሚመክሩ እህቶች ብዙ አሉ። የኔ ጀግኖች፣ የኔ ተምሳሌቶች። እውነቴን ነው። እኔ አሁን ላይ እያደነኳቸው ያለሁት አረብ ሀገር ውስጥ ሰራተኛ ሆነው እየሰሩ ዩቲዩብ የሚከፍቱ እህቶች። እኔም እነሱን ተመልክቼ ነው የመጣሁት። 2 አመት ሙሉ ስክሮል በማድረግ የአይኔን ስክሪን ማለት የአይኔን ብሌን በስክሪን ስክሮል በማድረግ ያቃጠልኩኝ። በቀን 20-30 ቪዲዮ ስክሮል እያደረኩኝ 1 ሰዓት 2 ሰዓት ማቃጠል። መዳሚም ስትሄድ ስልክ ላይ፣ መዳሚም ቁጭ ብላ ስልክ ላይ። ጊዜ አለን፣ ማንዋሸው ጊዜ አለን እኛ አረብ ሀገር የምንሰራ ሴቶች ማለት ነው። ግን በመጀናጀን ጊዜያችንን የምናቃጥል ነገ አይሁነን ለዛውም ደግሞ ነገ ጧት ብር ስጭኝ ላኪልኝ ምናምን ብሎ ለሚል ወንድ አለን። እውነት ለመናገር ብዙ አለን እንደዚህ የምናቃጥል። እና እኔ ግን ስልክ ካላችሁ ትንሽዬ ከመዳብ የተቆጠበች ጊዜ ካላችሁ፣ ኢሜል ካላችሁ፣ ዋይፋይ ካላችሁ ምንድን ነው የቸገራችሁ? ዩቲዩብ ያለ መክፈት ማለት ነው። ንገሩኝ። እውቀት አይጠይቅም። እግዚአብሔር ይመስገን። ሶሻል ሚዲያ ላይ ስልካችሁ ላይ ብትጠይቁት ብዙ ነገር ነው የሚመልስላችሁ። የማታውቁትን ነገር ነው የሚመልስላችሁ የምር። ለማንኛውም እኔ እነዚህን 2-3 እህቶች ስከታተል ስለነበረ ዩቲዩብ ጀምሬያለሁኝ። አዲስ ነኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። መክፈት የምትፈልጉ ኢሜል ካላችሁ፣ ስልክ ካላችሁ፣ ዋይፋይ ካላችሁ፣ ጊዜ ካላችሁ ስሪል መክፈት እንፈልጋለን። እንዴት ነው የሚከፈተው በሉኝ። የምችለውን ሁሉ አጋራችኋለሁ፣ እለቅላችኋለሁ። እኔም ምክንያቱም ከነሱ እየተማርኩ ስለሆነ የለቀኩት ማለት ነው እንጂ እውቀት ኖሮኝ አይደለም። እኔም እንግሊዘኛ ወይም ደግሞ ተምሬ፣ ማንም ሰው እኮ ከእናቱ ሆድ ተምሮ አልወጣም። ሁሉም እየተማረ ነው። ስልኩ ላይ በሚጫነው ነገር እየተማረ ነው። እና እነዚህ ልጆች አንዴ እንስማቸውና እነዚህን ስሙና አስቡበት። እንክፈት ወይስ አንክፈት? አንክፈት። እንዴ ውሸት አይደለም። አሁን እነዚህ ቅመሞች፣ እነዚህ እህቶች የሚያወሩት ውሸት አይደለም። የመጀመሪያዋ ከፍሏት ነው እያወራች ያለችው። እሷን እንስማትና እንመለስ። ከጀመራችሁ እውነቴን ነው የምላችሁ፣ አላማችሁን ሀሳባችሁ ማድረግ ያለባችሁ ስራችሁን ጨርሳችሁ ቁጭ ብላችሁ የሰው ቪዲዮ እስክሮል ከምታደርጉ ምን አይነት ቪዲዮ ብሰራ ዩቲዩብ ላይ ተጠቃሚ ሆናለሁ፣ ምን አይነት በሰው ቤት ባለው ኢንተርኔቱ የእናንተ አይደለም። ገንዘብ አውጥታችሁ አትገዙትም። ብትገዙትም ብትሰሩበትም ስለሚጠቅማችሁ። ግን አብዛኛዎች ኢንተርኔታችን ፍሪ ነው። አብዛኛዎች የሰው ቪዲዮ እስክሮል ነው የምናደርገው። ከዚህ ነገር መቆጠብ አለባችሁ። ኦኬ ዩቲዩብ ከፍቼ ምን ልስራ? ዩቲዩብ ከፍቼ ይህች እህታችን አሁን እንግዲህ ከሰው ሰምታ ወይም ኮርጃ ሳይሆን ራሷ እየተከፈላት እያለች ነው። እንግዲህ አረብ ሀገር ውስጥ ተቀጥራ ነው የምትሰራው። ከኛው አይነት ተመሳሳይ የምትሰራው፣ ግን በትርፍ ጊዜዋን አታባክነው መከፈል ጀምሯት ነው እያወራች ያለችው። ገባችሁ? እንጂ ከሰው ኮርጃ ያሉትን ሰምታ አይደለም። እኔስ በብዙ ጊዜ ስከታተላት ነበረ። አንድ መነሻ የሷ ናት። ሁለተኛ ደግሞ ሹሃዳን ታውቃታላችሁ አይደል? ኢትዮጵያ አሁን ሄዳለች። ኢትዮጵያ ሄዳ ግን እየሰራችበት ነው ያለችው። ኢትዮጵያ ሄጅ ለማልሰራባት አትበሉ፣ ይሰራበታል። ሹሃዳን ደግሞ ምን እንዳለች፣ አሁን ተከፋይ እንደሆነች፣ ደስታዬን ተካፈሉልኝ እያለች እንደሆነ እንስማት። ምን ቢብሎኝ አሁን ግን እግዚአብሔር ይመስገን፣ ወላዲተ አምላክ ምስጋና ይድረሳት። በጣም ጠይቂያት ነበር፣ የእውነት በጣም ጠይቂያት ከልቤና ማለት እዚህ ከደረስኩ አይቀር እንደዚህ ቪው ካለኝ አይቀር ለምን በቃ ያድሰንስ ጠመመብኝ ብዬ በጣም ነግሬያት ነበር። ምስጋና ይድረሳት። የማታሳፍር እናት ነችና ይኸው አላሳፈረችኝም። ይኸው ሁሉ ነገር ተሳካልኝ። ጋይስ ሞኔታይዝ ሆኖልኛል። እናንተንም በጣም ነው የማመሰግነው። በጣም ወዳችሁ ውዶቼ። ታዲያ እናንተስ ምን አሰባችሁ? እኔ ጀምሬያለሁ። መጀመር ከፈለጋችሁ አጫጫኑን
እንዴት ነው ኤዲት የሚደረገው ቪዲዮ ምን እናወራለን ላላችሁ የሚወራው የራሳችሁ ታሪክ ነው። እናንተ በራሳችሁ ታሪክ አላችሁ። እሱን እያወራችሁ መፖሰት ነው። አጫጫኑን ኤዲት አደራረጉን እንዴት ክሬት እንደሚደረግ ምናምን ከፈለጋችሁ እኔ ቪዲዮ እየለቀኩ ከዛ ትማራላችሁ። እኔም ተምሬ ስለሆነ የተማርኩትን አስተምራችኋለሁ ብዬ ቃል እገባላችኋለሁ። ውዶችዬ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ባይ